ሰላም እንዴት ናችሁ? አለነው ሰላማችሁ ይብዛልን። ዛሬ የመጣነው በአደገኛ ጥር ቪዲዮ ሲሆን እቺ የምታዩት ባለ 6ቷ ፖስት ናት። ባለ 6 ፖስት ማለት የ70 ሳንቲም ከፍታ አላት ማለት ነው። ፖስቱ በዛ መልኩ ጨርሰናል። ገመዱን እየወጠርን እንገኛለን። ያንዳንዱን ገመዱ እንግዲህ በዚህ መልኩ ጨርሰናል። ለምታዩት ውጥር ተደርጎ በአሪፍ መልኩ ነው የተሰራው። ዙሪያው ነው የታጠረው፣ ምንም የቀረ ስፔስ የለም። ከፍ ዝቁን ራሱ በምታዩት መልኩ ያለ ምንም ክፍተት በአሪፍ መልኩ ሰርተናል ማለት ነው። መሀል ላይ ትንሽ ዝች ጋር ያስቸገረችን ኮለኗ ከፍ ያለ ነበረ። ያው ፊክስ አድርገናል። ለሱም መፍትሄ ያለኛ ጋር ማለት ነው። እዚህ ጋር እንደምታዩት ማሽኑ ነው። ይሄ ማሽን ዊዛርድ 4 ምንላት ስትሆን እስከ 100 ሜትርም ከዛ በላይ ፓወር ሊያደርስልን ይችላል ማለት ነው። ይሄ ዋናው ኃይል የሚያወጣው ይሄኛው ነው ማለት ነው። መብራት ቢሄድም ሁለት ቀን ያለምንም መቆራረጥ ያስጠቅመናል ማለት ነው። አላርምም አለው። ይሄ ዋናው ኤሌክትሪክ ኃይሉ የሚመነጨው ከዚህ ማሽን ነው ማለት ነው። እንደምታዩት ይሄኛው ማሽን አጥር ላይ የሚኖሩ ችግሮች፣ ለምሳሌ ንክኪም ቢኖር አጥሩን ቢቆረጥ መሀል ላይ ምናምን ያለውን ነገር ይጠቁመናል ማለት ነው። ልክ እንደዚህ አላርም እያደረገ እንትን ይላል ማለት ነው። እና ያው ማንቂያ ደውሉ በሚሰራበት ጊዜ እንደዚህ በሚያነቃን ጊዜ እንዲህ ካላጠፋ ነው አያቋርጥም ማለት ነው። መብራት ቢሄድም ምን ቢልም አላርም ማድረጉን ይቀጥላል። ልክ ሰውም ሆነ እንስሳትን ቢይዝ ወይም ደግሞ መስመሩ ሲቆረጥ ልክ እንደዚህ ቀይዋ ብቻ ነች የምትበራው ከታች ማለት ቀይዋ ብቻ ነች የምትበራው። ባድ ላይ ነው የሚቀረው ማለት ነው። ፌንስ የምትለው ምልክት ላይ ባድ ነው የሚያሳየው። ግን ያ ነገር ተሞክሮ ሲላቀቅ ወይም ደግሞ ሰዎችም ይሁን እንስሳቶች ነክተውት ሲለቁት ደግሞ እንደዚህ ወደ ላይ ነው የሚሄደው ማለት ነው። እስከ ጉድ ድረስ ይሄዳል። አላርሙ ግን አይቋረጥም። ለምን? ዋናው ስራው እኛን ማንቃት ስለሆነ ልክ እኛ ስናጠፋለት ይጠፋል ማለት ነው። በዚህ መልኩ መልሶ ስራውን ይጀምራል ማለት ነው። ይሄን ይመስላል እንግዲህ። ለማሰራት የምትፈልጉ በ0921 30 91 59 ላይ ብትደውሉ ታገኙናላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ ቸርን ሰንብት።